ሰላም ውድ የተከበራችሁ የአቤኔ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? አውቃለሁ በጣም ጠፍቻለሁ። ቪዲዮ ከሰራሁላችሁና እርግጠኛ ነኝ በዛሬ ቪዲዮ ከሳችኋለሁ። ሰብስክራይብ ያደርጋችሁ ቪዲዮ ጀምሩ ጠይቃለሁ። እናም ዛሬ ይዤላችሁ የመጣሁት ቪዲዮ የዛሬ 6 ወር በፊት ሰርቼላችሁ ነበር ስለ ያጭን ቲቪ ወይም በስልካችን ብቻ የእግር ኳስ እንዴት ማየት እንደምትችሉ. And some of you have told me that I didn't work for you, so today I made another video for you in a simple way. First, if you are new to this house, subscribe to me. Let's go to our video. እንግዲህ እንዳልኳችሁ ነው አሁን እናያለን። ቀጥታ ፕሌይ ስቶር ላይ በመግባት ምን ብለን ሰርች እናደርጋለን? ቀጥታ ፕሌይ ስቶር ላይ እንገባለን። በትክክል እየሰማችሁኝ ያሲን ቲቪ ብለን ሰርች እናደርጋለን። ምን ላይ? ፕሌይ ስቶር ላይ። መጀመሪያ አዳምጡኝ። መጀመሪያ ቪዲዮ ላይም በትክክል አልሰማችሁኝ መሰለኝ። ስለዚህ አሁን በደንብ ስሙኝ። መጀመሪያ ያሲን ቲቪ ብላችሁ ሰርች ታደርጋላችሁ። እንደዚህ አይነት ሰርች ስታደርጉ ብዙ አማራጮችን ያመጣላችኋል። ግን እናንተ ዳውንሎድ የምታደርጉት እቺኛዋን ነው ማለት እቺኛዋን እቺ ክብ ይስራዋትን ይላል እሷን ዳውንሎድ ታደርጉታላችሁ። ምክንያቱም እኔ ዳውንሎድ አድርጌያታለሁ ድጋሚ ዳውንሎድ ማድረግ ስለማልችል ነው። ምን ታደርጉታላችሁ? እቺኛዋን እቺ ያ ቲቪ ፕሌየር ፕሮ ምክንያቱም ማጭ ያለሷ ያሲን ቲቪ ስለማይሰራ እሷ ሆም ፔጃችሁ ላይ ከሌለች ያኛው ስለማይሰራ ቀጥታ ምን ታደርጋላችሁ? እቺኛውን ዳውንሎድ እናደርጋለን። ምን እናደርጋለን? እነካታለን። ዳውንሎድ ሚለውን ዳውንሎድ ካደረገን በኋላ ኢንስቶል እናደርጋለን። ምኑን? ይሄኛውን አፕሊኬሽን። እንዴት አሳይቻችኋለሁ። ባሳየኋችሁ መሰረት ገብታችሁ ዳውንሎድ ማድረግ ነው። እቺኛዋንማ ተረጋግታችሁ ቀስ ብላችሁ ይሄኛውን ዳውንሎድ አድርገን ኢንስቶል ካደረገን በኋላ ምንድነው የምናደርገው? እናያለን ማለት ነው። እቺኛውን ዳውንሎድ አድርገን በተረጋጋ መንፈስ ሆም ፔጃችን ላይ አለ። ውስጥ ገብተን ምንም እናስተካክለው ነገር የለም። ቀጥታ ወዴት ነው የምንሄደው? ክሮም ላይ እንሄዳለን። ክሮም ውስጥ እንገባለን። ኦኬ ክሮም ወይንም ጉግል ውስጥ እንገባና ያሲን ቲቪ ብለን ሰርች እናደርጋለን። ምን ብለን? ያሲን ቲቪ እንደገና። ምክንያቱም ይሄኛውን አፕሊኬሽን ፕሌይ ስቶር ላይ ስለማናገኘው ክሮም ላይ በመሄድ ያሲን ቲቪ ብለን ሰርች ስናደርግ ያመጣልናል። ብዙ አማራጮች ከታችም ብዙ አማራጮች አሉ። እኛ ግን የምንወስደው መጀመሪያ ላይ ያለችዋን እቺኛዋን በቀስት ማሳያችሁን እቺኛዋን ምን እናደርጋለን? ቀጥታ እሷን ዳውንሎድ ማድረግ ነው በቃ ያለብን። ብዙ አማራጮች አሉ። ይሄን ትተን ምን እናደርጋለን? እነካዋለን። መጀመሪያ ያለውን ስንነካው እንደዛ አይነት ነገሮች ያመጣልናል። በቃ ቀጥታ ስንነካው እንደዛ አይነት ነገሮችን ያመጣልናል። እንደዛ አይነት ነገሮችን ካመጣልን ዳውንሎድ የምትለዋን ቆይ ላሳያችሁ አንዴ። ዳውንሎድ የምትለዋን እቺኛዋን በተን እነካታለን። ኦኬ እሷን በምናካበት ሰዓት ላይ ወዴት ይወስደናል እናያለን። እሷም ማለት ነው ዳውንሎድ የምትለዋን ኦኬ አንዴ ክሊክ እናረጋታለን። እቺኛዋ ክሎዝ ብለን እናጠፋታለን። ኦኬ ክሎዝ ብለን እናጠፋታለን። ይሄው እንደዛ አይነት ነገር ያመጣልናል። ያ ዳውንሎድ የምትለዋን ሳናካት بعد ذلك عن طريق المتقدم بالوان بيريرا يحاول بيريرا عودة إلى الجسم أيمن حسين يضغط أيمن حسين هرب أيمن حسين انطلق أيمن أمام كواري في الارتباط لكن كواري في اللحظة الأخيرة ሳይዙም ምን ያህል ሜጋባይት እንደሆነ ያሳየናል። ምን ያህል ሰው ዳውንሎድ እንዳደረገው ያሳየናል። እና በቃ ሁሉም ነገር እዚህ ጋር አለ። እኛ አስታራችንን እናደርጋለን። ዳውንሎድ የምትለዋን እንደገና እናካታለን። በቃ እቺ ዳውንሎድ የምትለዋን ቆይ አንዴ ላሳያችሁ። የዛሬ ይሄን ይመስል ነበር፣ ጨርሰናል ማለት ነው። በቀጣይ እንግዲህ በሚገራርሙ ሐሳቦች እመጣለሁ፣ ግን ከእናንተ እርዳታችሁን እፈልጋለሁ። እስከ ቀጣይ ቸር ሰንብቱልኝ።